የኔ ቆንጆ ያልኩሽ ልጅ ይሄ ነው። ወይኔ ፍቅር ሲያሳዝን። የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ አያድርስ ነው። እንደሱ ያለ የተማረና መልከ መልካም ሰው እንዲሆነው ማየት በጣም ይከብዳል። የኔ ቆንጆ ያልኩሽ ልጅ ይሄ ነው። ፍቅር ሲያሳዝን። ያው እድሜ ለኔ ባሪፉ እያኖርኩት ነው። የኔ ፍቅር የዋ ልብ እኮ ነው ያለክ። ለዚህ እኮ ነው ማፈቅርክ። እኔም ማፈቅርሻለሁ የኔ ቆንጆ። ለሱም ቤት ልገዛለት አስቤያለሁ። እሱስ ካለኔ ማን አለው? አዎ የኔ ፍቅር ግዛለት። አንተ እንደው ከፈጣሪ ታገኘዋለህ። ሀብት እንደው የተትረፈረፈ ነው። አዎ እሱስ ልክ ነሽ። የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ አያድርስ ነው። አብሬው ኢንጆይ እያረኩ ነበር። ሂድ ተቀበላት እንዳለውም አይነ ስውር ነው። ለዛ ነው ወደታች ልቀበልሽ የመጣሁት። በያው ወደ ሩም እንግባ። ቁልፌ እዛ ጋ ነው፣ ይዘሽልኝ ነይ። እሺ የኔ ፍቅር። አንተን አሳክሞ በአይን እንድታይ ማድረግ እኮ ቀላል ነበር። ነገር ግን ያንተ አይን በራ ማለት ብዙ የሚበላሹ ነገሮች አሉ፣ በጣም ብዙ። የኔ ቆንጆ ያልኩሽ ልጅ ይሄ ነው። ሲያሳዝን። የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ። ወደ ሩም እንግባ። ቁልፌ እዛ ጋ ነው፣ ይዘሽልኝ ነይ። እሺ የኔ ፍቅር። ያንተ አይን በራ ማለት ብዙ የሚበላሹ ነገሮች አሉ፣ በጣም ብዙ። የኔ ፍቅር በጣም ቆንጆ ሌሊት ነበር። በጣም የኔ ፍቅር ወድጄዋለሁ። እኔ በዚህ አይነት መቼም አልጠግብሽም። ማን ነው የሚደውለው? ወዬ ለው ቦስ፣ የሆነ ልጆች መጥተው እርዱን ገንዘብ ስጡን እያሉ ነው። ምን ይሻላል? ቦስ የለም ብንላቸውም ሊሰሙን አልቻሉም። እንዴ ምን ሆናችኋል? ለዚህ መደወል ያስፈልጋል እንዴ? ሁሌም አይደል እንዴ መሰጣቸው? እነሱስ ካለኔ ማን አላቸው? ይሄ ሁሉ ህጻናት እኮ ከጎዳና ላይ አንስቼ ማኖረው ከፈጣሪ ያገኘዋለሁ ብዬ ነው። በሉ አሁን ስጧቸው። ለሌላ ጊዜ የተቸገረ ሰው ብር መጥቶ ሲጠይቅ አይከለከልም፣ ኃጢአት ነው። እሺ አለቃ፣ በጣም ይቅርታ እንሰጣቸዋለን፣ አይደገምም። መልካም መልካም፣ ጥሩ። የኔ ፍቅር ይሄ የዋህነትን እኮ ነው የምወድልክ። ምን ታርጊያለሽ? ፈጣሪም ካላችሁ ላይ አይደል አካፍሉ የሚለው? አዎ ልክ ነህ የኔ ፍቅር። እዚህ ሳጥን ውስጥ ግን ምንድን ነው ያለው? ሁሌ ጠይቀሃለሁ እያልኩኝ እረሳዋለሁ። በየቦታው ነው ይዘው የምትሄደው። አይጠቅምሽም ብዬ ነው። ግን ውስጡ ያለውን ነገር ማወቅ ከፈለግሽ ወርቅ ነው። ከዓላማችን እንዳትዘናጊ። እዚህ የመጣን ወርቃችንን ለመውሰድ ነው። አስደነገጥከኝ እኮ የኔ ፍቅር። አታስብ፣ ዓላማችንን አልስተም። ብሌንህን ያጣህበትን ወርቅ ለማንም አሳልፈን አንሰጥም። አፈቅርሻለሁ የኔ ቆንጆ። ምን አይነት ወርቅ የኔ ፍቅር? ከዛሬ 6 ዓመት በፊት የተለያዩ ውጭ ሀገራት ላይ የቦክስ ውድድር ይካሄድ ነበር። እነዛን ውድድሮች ለማሸነፍ ብዙ መስዋዕትነት ከፍያለሁ። የዘላለም ህልምና ዓላማዬን ለማሳካት ደፋ ቀና ስል ሕይወቴን እንኳን አላጣጣምኳትም። ግን ፈጣሪ ልፋቴን አይቶ ጥሎም አልጣለኝም። ከ10 በላይ ውድድሮችን በድል አሸነፍኩኝ። በጥረቴና በልፋቴ ልክ በስተመጨረሻ አሳካልኝ። ከዛም ሀብት አፈራው። አንገቴን ቀና አድርጌ መራመድ ጀመርኩኝ። የለፋ ሰው ፈጣሪ ከረዳው የልፋቱን ማግኘቱ አይቀርም። አዎ እግዚአብሔር ይመስገን። ሁሌም ኮራባሃለሁ የኔ ፍቅር። በጣም ነው ደስ ያለኝ። ትንሽ ጊዜ ብቻ
ሙሉ በሙሉ ሚስጥሩ ይወጣታል። ሄሎ የኔ ቆንጆ መጣሽ። አለቃ በድርጅታችን ስም እርዳታ እየጠየቁ ነው። የድርጅቱ ባለቤት የሚታወቀው በእርዳታ ነው። ስለዚህ ጎዳና ላይ ለወደቁ ህጻናት ስለሆነ ቢያንስ 300 ሺህ ብር ይሰጠናል ብለው እየጠበቁ ነው። እዚህ ጋር እንደሆንኩ በምን አወቅ የኔ ፍቅር? ምን ነው የኔ ፍቅር፣ በዚህ ማራኪ ጠረንሽ የትስ ብትሆኝ አላቅሽም። ምንም በላቸው። ዝም በሏቸው። በእኔ ገንዘብ ነው የማንም የመንገድ ላይ ዲቃላ የሚረዳው። እርዳታ ይሉብኛል። እኔ በልቼ ጠግቤ ካደርኩኝ ስለሰው ምን አገባኝ? ግን በጣም ናፍቀኛል የኔ ፍቅር። ድብብቆሹ በጣም እየከበደኝ መጥቷል። እኔም በጣም ናፍቀሽኛል የኔ ቆንጆ፣ ግን መታገሳችን ግድ ነው። የምንፈልጋቸውን ወርቆች በአይኔ አይቻቸዋለሁ። ግን ስለ እነዚህ ወርቆች ሚስጥር መቼ ነው የምንነግረኝ? ሁለተኛ ወደ እኔ ድርጅት ድርሽ እንዳይሉ አድርጋ አባርልኝ። አትቾኪ የኔ ፍቅር፣ ስለ እነዚህ ወርቆች ሚስጥር እጃችን ስናስገባው ነው የምነግርሽ። ዛሬ ማትነግረኝም የኔ ፍቅር? ቆይ ይሄን ነገር እየሰረቅን ነው እንዴ? እየሰረቅን አይደለም የኔ ቆንጆ፣ ወርቁ የኛ ነው፣ ደማችን ነው። በምንም አይነት ነገር እንዳትዘናጊ፣ አላማችን አንድና አንድ ነው። እሺ አልዘናጋም። ግን ናፍቀኛል። መቼ ነው የምንገናኘው? ሰሞኑን እኔው መጥቼ አገኝሻለሁ፣ አፈቅርሻለሁ። እሺ በቃ ማፈቅር። በስመ አብ ሄሎ አለቃ፣ ጥርጣሬ ልክ ነበር። ትልቅ ችግር ተፈጥሯል። የምን ችግር? የኔ ፍቅር ታውቆሻል፣ በጣም ጊዜ እያቃጠልን ነው። እቅዳችንን ማሳካት ከበደሽ እንዴ? የኔ ፍቅር አመቹን ሰዓት እየጠበቅኩ ነው። ጊዜ የለንም፣ ፍጠኝ። ይሄ ሰው ከምታስቢው በላይ ብልጥ ነው። አታስብ የኔ ፍቅር፣ በምንም አይነት መንገድ ሊጠረጥረኝ አይችልም። ተሳሳች፣ ስላላወቅሽው ነው። አሳምኖ ፍቅር ሁላ ሊያስይዝሽ ይችላል። ምን ማለት ነው የኔ ፍቅር? ባሌ እኮ ነው። ምን ላድርግ የኔ ፍቅር? ሰይጣን ሰው እኮ ነው። ፈርቼው እኮ ነው። ወይ የኔ ፍቅር፣ እኔን አታምነኝም? ግን ለምንድን ነው እሷ ሳታውቅ በማዳመጫ የምትከታተላት? አታምናትም እንዴ? ሴት እኮ ናት። እኔ ደግሞ መቼም ሴት አላምንም። ልክ ያልሆነ ነገር እንዳለ ይሰማኛል።